ዛሬ እንግዲህ ቪዲዮ መልቀቅ ከጀመርኩ አምስተኛ ቀኔ ነው። ግን ዛሬ የሚገርም አይዲያ መጣልኝ። ምን መጣልኝ መሰላችሁ? የቋንቋ ቻሌንጅ ልጀምር ነው። ዋት የቋንቋ ቻሌንጅ ልጀምር ነው እና አንድ የመረጣችሁትን ቋንቋ ማለት ነው ኮመንት ላይ ጻፉልኝ። እሱን ቋንቋ በ15 ቀን ውስጥ በዛ ቋንቋ ራሴን ኢንትሮዲዩስ ማድረግ ማስተዋወቅ እንችላለን ብዬ አስባለሁ። ስለዚህ በየቀኑ ቪዲዮ የምንሰራበት ሌላ አጀንዳ አገኘን ማለት ነው። በዚህ 15 ቀን ውስጥ ያንን ቋንቋ እችለዋለሁ ከእናንተ ጋር ሁኜ ማለት ነው። እናንተ አበረታቱኝ፣ ሰብስክራይብ በማድረግ ያበረታታችሁኝ እና አሪፍ ላይ ነው ያሉት። 5ኛ ቀን ያው ትንሽ ቪዲዮቹ ቪው የላቸውም 9 ቪው ምናምን ያላቸው፣ ግን 5ኛ ቀን ነው። ተስፋ አልቆርጥም፣ እንቀጥላለን። በጣም ብዙ ሚሊዮኖች እንገባለን። ይሄ የቋንቋ ቻሌንጁን ማለት ነው አንድ ብለን ነገ እንጀምራለን። ኮመንት አድርጉልኝ። ኮመንት ባደረጋችሁልኝ ቋንቋ ነው እንግዲህ አሃዱ ብለን የምንጀምረው። ከዚህ በኋላ አማርኛ ብቻ አይደለም፣ ትግርኛ፣ ኦሮምኛ፣ አፋርኛ፣ ሲዳምኛ፣ ጋሞኛ፣ ወላይተኛ መጀመሪያ ሀገራችንን ጨርስ ብዬ ነው። ከፈለጋችሁ ስፓኒሽና እንለምዳለን አብረን ማለት ነው። ለጊዜው ግን ቸር ቆዩልኝ።